ที่แมวและมีรถแฟร์ไปกันเลยมีรถแฟร์ของเราทุ่งหน้าของเรานะครับወዳጃችን የዛሬውን እንጃ እንጂ ቀደም ባለው ጊዜ በትምህርት ዓለም የመጀመሪያዎቹ ዓመታት ላይ ለተማሪዎች ይነገሩ ከነበሩ ተረቶች መካከል ቀርፋፋው ኤሊና ፈጣኗ ጥንቸል ሩጫ ተወዳድረው ጥንቸል ውድድሩ እንደተጀመረ ፈትለክ ብላ ሮጣ መሃል መንገድ ላይ ቆይ ትንሽ ልተኛ እንዳለችና ከእንቅልፏ ስትነቃ እያዘገመ የሚጓዘው ኤሊ ውድድሩን በድል አጠናቆ ጮቤ ሲረግጥ እንደደረሰች የሚያትተው ተረት በልጅነት ዘመን ብዙዎቻችን ጆሮ ደርሷል ብንል መሳሳት አይሆንም። በመሮጥ ፍጥነታቸው ፈጽሞ ተቃራኒ የሆኑት እነዚህ ሁለት ፍጥረቶች በተረቱ ዓለም ሳይሆን ዛሬ ላይ በገሃዱ ዓለም እውነተኛ የሩጫ ውድድር አድርገዋል። ታዲያ ከኢዞፕ ተረቶች አንዱ እንደሆነ በሚነገረው የጥንቸልና የኤሊውን የሩጫ ውድድር በሚያትተው ተረት ላይ እንደሆነው ሁሉ የገሃዱ ዓለም የሁለቱ ፍጥረታት የሩጫ ውድድርም በኤሊ ድል አድራጊነት ነው ሊጠናቀቅ የቻለው። የእውነት ግን ጥንቸልና ኤሊ ሩጫ ቢወዳደሩ ማን ያሸንፍ ይሆን ሲሉ ብዙዎች ራሳቸውን ለሚጠይቁት ጥያቄ መልስ ለመስጠት ያሰቡት ታይላንዳውያን ባዘጋጁት የእንስሳት አውደ ርዕይ ላይ ነው። ለምን በተረት ብቻ እውነታውንማ ሞክረን አወዳድረን ማረጋገጥ አለብን ብለው ለነሱ ተብሎ የተሰናዳ የመሮጫ ሜዳ ላይ ጥንቸልና ኤሊን አውጥተው ነበር 1 2 3 ብለው ወደፊት እንዲምዘገዘጉ የለቀቋቸው። የፍጥነታቸው ጉዳይ ተመጣጣኝ አይደለምና ኤሊ መጠነኛ ቅድሚያ ወይም በድሮ ስሙ አቫንስ ተሰጥቶት ነበር ውድድሩን እንዲጀምርም የተደረገው። ሰዎች እየጮሁና እያጨበጨቡ ድጋፋቸውን ሲሰጡበት የቆዩት ውድድር እንደተጀመረ መድረሻውን አልሞ በኤሊኛ ልቡ እስኪጠፋ እየከነፈ ማዝገሙን የጀመረው ኤሊ በፈጣኗ ጥንቸል ብዙም ሳይጓዝ ነበር የተቀደመው። ነገር ግን ውድድሩ መሃል ላይ ጥንቸል በተረት ዓለም እንደምናውቀው ባታንቀላፋም በጥንቸል ልቧ የምንግርግርና ወከባ ነው ብላ ሳትወዛገብ አልቀረችም መሰል። ቆማ ዙሪያ ገባዋን ስትቃኝ መሮጥ ሳይሆን መድረስ አሸናፊ እንደሚያደርግ የተረዳው አያ ኤሊ እያዘገመ ሄዶ የአሸናፊነት መስመሩን በማለፍ ውድድሩን በድል ያጠናቀቅ ችሏል። ወዳጃችን አስተውሎ የሚራመድ ብዙ ርቀት ይጓዛል በሮጠ ሳይሆን በደረሰ ነው ለሚሉ ብሂሎች እንደ ማሳያነት የሚቀርበውና በመቶዎች የሚቆጠሩ ዓመታትን በህይወት እየኖረ የሚዘልቀው ኤሊ እነዚህን መሰል ብሂሎችና ተረቶች በእርግጥም እውነታ እንዳላቸው በገሃዱ ዓለም ከጥንቸል ጋር ሩጫ ተወዳድሮ አሸናፊ በመሆን ማስመስከር ችሏል። እናም በእርግጥ ነገሮችን ቀልጠፍ ብሎ መከወን የሚጠላ ባይሆንም ዋናው ነገር ግን መፍጠን ብቻ ሳይሆን አስተውለው እየተጓዙ ካሰቡበት መድረስ ነውና ዘመኑ የሩጫ ነው እየተባለ በሚለፈፍበት አሁን ያለንበት ዘመን መሮጥን ሳይሆን መድረስን ግባችን አድርገን እንጓዝ የሚል መልእክታችንን እነሆ ብለናል።